ሰላም ጤና ይስጥልን ክቡራን የቻናላችን ቤተሰቦች እንዴት ናችሁልን? በያላችሁበት ሰላምታችን ይድረስ እንላለን። ዛሬ ልናሳያችሁ የወደድነው እንግዲህ ምንድነው በተለይም ፌስታል እንዴት ሪሳይክል እንደሚደረግ ብዙዎቻችሁ የምታውቁ አይመስለኝም። ይሄ መረጃ ያላችሁ አይመስለኝም እና ይህን መረጃ ላሳያችሁ ወደድኩኝ ዛሬ በአንድ ቃሊቲ አካባቢ የሚገኝ እንዲሁም ደግሞ ወደ ታጠቅ የኢንዱስትሪያል ዞን የሚባለው ቦታ ላይ የፌስታል ሪሳይክል የሚደረግበት ማለትም ይሄ የምንጥላቸው ፌስታሎች ድጋሚ ተመርተው አዲስ ፌስታል ሆኖ የሚወጡበትን ሂደት ነው የማሳያችሁ። አብራችሁን እንደምትሆኑ አልጠራጠርም። መረጃው እጅግ ጠቃሚ ነው። ስለዚህ ሁላችሁም እንድታዳምጡኝ በትህትና ጋብዛችኋለሁኝ። የተለያዩ ቪዲዮዎችም አሉ፣ እነሱን እንድትከታተሏቸው ጋብዛለሁ። እንግዲህ በተለይም ፌስታልን አሁን ከገበያ ለማውጣት መንግስት የራሱ የሆነ ሂደት እያካሄደ ነው ያለው። ነገር ግን ፌስታልን በዚህ መልኩ ሪሳይክል እያደረጉ የሚሰሩ ድርጅቶች፣ ተቋማቶች በተለይም በማህበር ተደራጅተው የሚሰሩ ተቋማቶች አሉ። እነዚህም ተቋማቶች በስራቸው ብዙ የሰራተኞችን ይዘዋል ማለት ነው። እንደዚህ ሰራተኞች እንግዲህ ይሄን ስራ ከቆመ ኦሬዲ ብዙ የሚጎዳ ይሆናል ማለት ነው። ነገር ግን ላሳያችሁ የወደድኩት እኔ ከምንም በላይ እንዴት ነው ፕሮሰሱ እንዴት ነው የሚካሄደው ብሎ የሚለውን ነው ማሳያችሁ። በጣም ከተመለከታችሁት ከቆሻሻ ነው መጀመሪያ ፌስታሉ ከተለያዩ አካባቢዎች ይለቀምና ወደ ፋብሪካዎቹ ይገባል። እነዚህ ፋብሪካዎች ማሽኖች አሏቸው። ማሽኖቻቸው ምን ያደርጋሉ? መጀመሪያ ከመምጣቱ ገና ቆሻሻው ፌስታል እንደመጣ ፌስታሎቹ ሲመጡ በነገራችን ላይ ተገዝተው ነው ከቆሼ እንዲሁም ደግሞ ከተለያዩ ማህበራት አሁን በየሰፈራችን የሚወስዱ አሉ አይደለም፣ ቆሻሻን እየሰበሰቡ የሚወስዱ አሉና ከዛ ላይ ፌስታሎችን እየለቀሙ ለብቻ ለነዚህ ፋብሪካዎች ያከፋፍላሉ ወይ ይሰጣሉ። እና ዋጋው በጣም ውድ ነው አሁን ላይ። በፊት የነበረው ዋጋ እንደነገሩን ከሆነ ፋብሪካዎቹ የስራ ሂደቶች በፊት ላይ 4 ብር ምናምን የሚሸጠው አሁን ላይ እስከ 28 ብር ድረስ ነው እየገዙ እነሱ ይሄንን ፌስታል ሪሳይክል የሚያደርጉት ማለት ነው። እንደገና ለፌስታልነት እንዲውል እያደረጉ ያሉት ማለት ነው። ስለዚህ እነዚህ በማህበር ተደራጅተው የሚወስዷት ፌስታሎች መጀመሪያ እንደወሰዱ በጣም ቆሻሻ ነው። ነገር ግን ምን ይሆናል? መጀመሪያ ላይ ማሽኑ ውስጥ ይገባል። ማሽኑ ውስጥ ከገባ በኋላ ይህ የገባው ፌስታል ቆሻሻው አፈራማ ነው። ብዙ ጊዜ ካያችሁ በጣም ቆሻሻ ነው። ስለዚህ ያንን አፈሩንና ፌስታልነቱን ይለያል ማለት አፈሩ በአንድ ሳይድ ይወጣል፣ በአንድ ሳይድ ደግሞ ፌስታሉ እንዲወጣ የሚያደርግ ማሽን አለ፣ እዛ ላይ ይደረጋል። ከዛ በኋላ ወደ ማጠብ ይኬዳል፣ ይታጠባል። ላስቲኩ በደንብ ይታጠባል። ከታጠበ በኋላ እሱን ማሽን ነው የሚያደርገው። በጣም ስታዩት በጣም ነው እንትን የሚለው፣ ከፍተኛ የሆነ ሽታም አለው። ይታጠባል ፌስታሉ ታጥቦ ከዛ ምንድነው የሚሆነው? እየታጠበ እየወጣ እየደረቀ እንደገና ደግሞ እንዲቆራረጥ ይደረጋል። ያ የተቆራረጠው ፌስታል ወጥቶ እንደገና ደግሞ ሌላ ማሽን ውስጥ ገብቶ እንዲቀልጥ ተደርጎ ነው ከዛ በኋላ ወደ የሚፈለገው ማቴሪያል የሚወጣው ማለት ነው። ስለዚህ ብዙ ሂደቶችን በማሽን ቀልጦ ብዙ ሂደቶችን ካለፈ በኋላ መጨረሻ ላይ በዚህ መልኩ ፌስታል ይሆናል ማለት ነው። እና ፌስታል በተለይ ደግሞ በጣም መጠንቀቅ ያለባችሁ ነገር ይሄ ብዙ ኬሚካሎችን እና ብዙ የማሽን ወይም ደግሞ የፋብሪኬትድ ሂደት ስላለው ሁላችሁም በተለይም ደግሞ አንዳንድ አካባቢዎች ላይ በፌስታል ምግብ የመግዛት ምግብን ለረጅም ሰዓት ወይም ደግሞ ለተወሰነ ሰዓት ላይ አቆይቶ በፌስታል አድርጎ የመመገብ እንጀራ የመግዛት እነዚህ ሂደቶች መቆም እንዳለባቸው ነው የምጠቁማችሁ በዚህ አጋጣሚ። ምክንያቱም ይሄ ፋብሪኬትድ ውጤት ስለሆነ በጣም መርዛማነት ነገር ይኖረዋል። ስለዚህ ፌስታሉ ላይ ብዙ ሰዓት ላይ አቆይተን መመገባችን በጣም አደጋ አለው ማለት። በተለይ ነው ፕላስቲክ ነገሮችን አለመጠቀም ለምግብነት የተሻለ ነው የሚሆነው ማለት ነው። በተቻላችሁ አቅም ይህን እንድታደርጉ እጠቁማችኋለሁ።
ፕሮሰስ ካለቀ በኋላ በስተመጨረሻ እዚህ ማሽን ውስጥ ይገባና በዚህ መልኩ ማቴሪያሉ ይሰራል ማለት ነው። ከዛ በኋላ ደግሞ ይሄ ወጥቶ በሌላ ቦታ በሚፈለገው ሳይዝ ይሰራል ማለት ነው ፌስታሉ። እና ማቴሪያሉ በዚህ መልኩ ነው የሚሰራው። እንግዲህ የሁሉ ፕሮሰስ አልፎ ቀላል ትመስላለች ስናያት፣ ግን ይህን ሁሉ ፕሮሰስ አልፎ ነው ይሄ ፌስታል የሚመረተው ማለት ነው። ይህን እንድታውቁት ለማለት ያክል ነው። ስላያችሁትና ከዚህም ለራሳችሁ የሚጠቅማችሁን ነገር እንደምትወስዱ አምናለሁኝ። በተለይም ደግሞ ፌስታልን ቅድም እንደተናገርኩት ፌስታል ለምግብነት ምግብን በፌስታል ውስጥ ይዛችሁ ለረጅም ሰዓት የምትመገቡ ሰዎች ከዚህ በኋላ ብታቆሙ ጥሩ ነው። ለጤናም ጠንቅ ነው። ይሄ የሚሰራበት ፐርፐዝ ለዕቃ መያዣነት በቃ። ከዛ ባለፈ ባይሆን ጥሩ ነው እላለሁኝ። ይህ የግል መልእክቴ ነው። አመሰግናለሁ ለሁሉም ነገር። ሰላም ነው።